ሰላም ለሁላችሁም ወደ ቻናሉ እንኳን ደህና መጣችሁ። ዛሬ ህይወታችሁን ሊለውጥ በሚችል ርዕስ ውስጥ እንገባለን። በራስ መተማመን። በራስ መተማመን ተወልደው የሚያገኙት ነገር አይደለም፣ የሚፈጥሩት ነገር ነው። ትልቅ ቃለ መጠይቅ አይግጠሞት። በህዝብ ፊት ለመናገር አይሞክሩ፣ ወይም በየቀኑ ስለራስዎ ጥሩ ስሜት እንዲሰማዎት ብቻ ቢፈልጉ ዛሬ በ7 ቀናት ውስጥ ብቻ የማይናወጥ በራስ መተማመንን እንዴት መገንባት እንደሚችሉ አሳያችኋለሁ። አዎ በትክክል ሰምታችሁኛል። በ7 ቀናት ውስጥ ብቻ የበለጠ በራስ መተማመንን፣ ከራስዎ ጋር የበለጠ ሰላም እና ማንኛውም ነገር ለመቋቋም ዝግጁ መሆን ይችላሉ። ተከታተሉኝ፣ ምክንያቱም ይህ ትልቅ ለውጥ የሚያመጣ ይሆናል። ቀን 1 የራስ ንግግር ኃይል። በፍጹም አስባችሁት በማታውቁት ነገር እንጀምር። የራስ ንግግራችሁ። በየቀኑ ለራሳችሁ የምትናገሩት ነገር ለራሳችሁ የምታስቡት ይቀርጻል። ያለማቋረጥ እኔ ጥሩ አይደለሁም ወይም ይህን ማድረግ አልችልም እያላችሁ ከሆነ አእምራችሁ ማመን ይጀምራል። ስለዚህ ዛሬ እነዚያን አሉታዊ ሐሳቦች በአዎንታዊ ማረጋገጫዎች መተካት እንድትጀምሩ ፈልጋለሁ። አንድ ምሳሌ ይሁንና መስታወት ውስጥ እየተመለከታችሁ እኔ ብቁ ነኝ፣ እኔ ማድረግ እችላለሁ፣ እኔ ዋጋ አለኝ፣ ፈተናዎችን መቋቋም እችላለሁ። በየማለዳው ለ5 ደቂቃ ይህን አድርጉ እና የአስተሳሰብ ለውጦን ያስተውላሉ። አዎንታዊ የራስ ንግግር በራስ መተማመንን ለመገንባት የመጀመሪያው እርምጃ ነው። ቀን 2 አቋምና የሰውነት ቋንቋ። እሺ፣ ስለ ሰውነት ቋንቋ እንነጋገር። የሰውነት ቋንቋችሁ ስለ ራሳችሁ የምታስቡት ሊነካ እንደሚችል ታውቃላችሁ። ጎበጥ ብላችሁ ከትከሻችሁ ወርዳችሁ ከሄዳችሁ አእምሯችሁ የተሸነፋችሁ ይመስለዋል። ነገር ግን ቀጥ ስትሉ፣ ትከሻችሁ ወደ ኋላ ስትሰበስቡ እና በጥልቀት ስትተነፍሱ አእምሯችሁ እየተቆጣጠራችሁ እንደሆነ መልእክት ያገኛል። ዛሬ በራስ መተማመንን መራመድ ተለማመዱ። ቀጥ ብላችሁ ቁሙ፣ ወደፊት ተመልከቱ እና ቦታ ያዙ። ስሜታችሁና ጉልበታችሁ ሲቀያየር ታስተውላላችሁ። ጠንካራ የሰውነት ቋንቋ ጠንካራ አስተሳሰብን ይገነባል። ቀን 3 ትናንሽ ግቦችን ማውጣት እና ድሎች ማክበር። በራስ መተማመን ወዲያውኑ ትልቅ ነገር ከማድረግ አይመጣም፣ ከትንሽ ድሎች ነው የሚመጣው። ስለዚህ ዛሬ አንድ ትንሽ ግብ እንድታወጡ እፈልጋለሁ። ለምሳሌ ለማድረግ ያቆያችሁትን ስልክ መደወል ወይም ስትርቁት የነበረው ስራ ማጠናቀቅ ሊሆን ይችላል። ይህንን ተግባር ካጠናቀቁ በኋላ ያክብሩት። ለራሳችሁ የምትሰጡት ከፍተኛ አጭር የዳንስ ድግስ ያድርጉ። እነዚህ ትናንሽ ድሎች በራስ መተማመናችሁ በአንድ መገንባት ይጀምራሉ። ቀን 4 ፍርሃታችሁን መጋፈጥ። አሁን ይህ ትንሽ ምቾት የማይሰጥ ሊሆን ይችላል፣ ግን አስፈላጊ ነው። እውነተኛ በራስ መተማመንን ለመገንባት ፍርሃታችሁን መጋፈጥ አለባችሁ። የሚያስፈራችሁ ወይም የሚያስጨንቃችሁ ነገር አድርጉት። በእውነት በትንሽ ነገር ጀምሩ። ከማያውቋቸው ሰዎች ጋር ማውራት የሚያስፈራችሁ ከሆነ ዛሬ ከአዲስ ሰው ጋር ውይይት ጀምሩ። የህዝብ ንግግር የሚያስፈራችሁ ከሆነ ንግግርን ስትሰጡ ራሳችሁን ለመቅዳት ሞክሩ። ፍርሃቶቻችሁን በአካል መጋፈጥ ከማንኛውም ነገር በበለጠ ፍጥነት በራስ መተማመንን ይገነባል። ቀን 5 የምስጋና ልምምድ። ምስጋና። ይህንን ቃል ሁል ጊዜ እንሰማለን፣ ግን በራስ መተማመን ላይ ካሰባችሁት በላይ ኃይለኛ ነው። ለምታመሰግኑት ነገር አተኩሩ። ዛሬ ለጥቂት ደቂቃዎች ለምታመሰግኗቸው 3 ነገሮች ለመጻፍ ጊዜ ውሰዱ። ጤናችሁ፣ ጓደኞቻችሁ፣ ስኬታችሁ ሊሆን ይችላል። ምስጋና የበለጠ ስር የሰደደ ስሜት እንዲሰማችሁ ያደርጋል። ይህም የራስ ዋጋችሁን እና በራስ መተማመናችሁን ይጨምራል። ቀን 6 ሰውነታችሁን መንከባከብ። አሁን ስለ አካላዊ ጤንነታችሁ እንነጋገር። በራስ መተማመን የአእምሮ ብቻ አይደለም፣ አካላዊም ነው። ጠንካራና ጤናማ ስትሆኑ በራስ ስለ ራሳችሁ ጥሩ ስሜት ይሰማችኋል። ጅም መሄድ፣ ለመራመድ መውጣት
ወይም ለ10 ደቂቃ ብቻ መሮጥ ቢሆንም ሰውነታችሁ ማንቀሳቀስ ኢንዶርፊንን ይለቃል እና በዓለም ላይ እንደሆናችሁ ያህል እንዲሰማችሁ ያደርጋል። ሰውነታችሁ ተንከባከቡት እና በራስ መተማመንን ያስገኝላችኋል። ቀን 7 በአዎንታዊ ሰዎች መከበብ። በመጨረሻ ስለ አካባቢያችሁ እንነጋገር። አብዛኛውን ጊዜያችሁ ከምታሳልፉባቸው 5 ሰዎች አማካይ ናችሁ። በአሉታዊ መርዛማ ሰዎች ከተከበባችሁ ጉልበታችሁን ይሟጥጠዋል እና በራስ መተማመናችሁን ይቀንሳል። በቀን 7 ጊዜያችሁን ከማን ጋር እንደምታሳልፉ እንድትገመግሙ እፈልጋለሁ። ያለ ማቋረጥ የሚያወርዷችሁ ሰዎች ካሉ ከእነሱ ጋር ያለውን ግንኙነት ገድቡ። ይልቁንም የሚያነሳሷችሁ፣ የሚያበረታታችሁ እና የሚያነቃቃችሁ ሰዎች ክበቡ። እሺ ነው። በ7 ቀናት ውስጥ ብቻ ህይወት ወደ እናንተ የምትወረውረውን ማንኛውም ፈተና የሚያሸንፍ በራስ መተማመን መገንባት መጀመር ትችላላችሁ። አስታውሱ፣ በራስ መተማመንን የምትጠብቁት ነገር አይደለም፣ በየቀኑ የምትገነቡት ነገር ነው እና ከእናንተ ነው የሚጀምረው። ተከታተላችሁን ያመሰግናለሁ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይኩን ተጫኑ። ሰብስክራይብ ማድረግ እና በራስ መተማመንን የሚያስፈልገው ማንኛውም ሰው ጋር ማጋራት እንዳትረሱ። ዛሬ በራስ መተማመናችሁ እንዴት መገንባት እንደምትጀምሩ ከታች ባለው ኮሜንት ውስጥ ጻፉልን እና አስታውሱ፣ ማድረግ ትችላላችሁ። በሚቀጥለው ጊዜ እንገናኝ።